ዋናው ኢሹ መግባት ፈልጋለሁ። የዋናው ኢሹ መነሻው በመርህ ደረጃ ሰላም ያስፈልጋል። ማንኛውም የሆኑ ግጭቶች በዲያሎግ በንግግር እንዲፈቱ እኔ በግሌም ፈልጋለሁ፣ መንግስትም ይፈልጋል እስኪገባኝ ድረስ። ይህን ተያይዞ ላለፉት ለ32 ዓመታት ወይም ከዛም በላይ በተለይ የአማራ ኤሊቱም ሆነ እዚህ ያላችሁ ሰዎች አንዳንዶቹ ጥያቄ ያላችሁ የምታነሱትን ጥያቄዎች እኔ በግሌ ሪኮግናይዝ ማድረግ ፈልጋለሁ። ጥያቄው ልክ ነው ልክ አይደለም ሳልገባ ሪኮግናይዝ ማድረግ ፈልጋለሁ። ይህን ጥያቄ ግን ለመፍታት ሰላም ያስፈልጋል፣ ሀገርም የሚያስፈልገናል። ሰላም ደግሞ የሚመጣው በሰላም መንገድ በዲያሎግ መንገድም እንደሆነ ሁሉ ህግና ስርዓትም ሊከበር ይገባል። ብዙ ጊዜ በተደጋጋሚ በተለይ የሚዲያ ናሬሽኑን በደንብ ወስዶት ያለው የአማራ ክልል ወንድሞች ከመፈናቀል ጋር የተገናኘ ነው። በተለይ ወለጋ አካባቢ ማለት ነው። በእርግጠኝነት ከኔ ቀድሞ የተናገሩት አባታችን የተከበሩ አቶ ገዱ የጠቅላይ ሚኒስቴሩ የደህንነት አማካሪ እንደነበሩ አውቃለሁ። ቀላል ማይባል ቁጥር ከኪራሙ ከጊዳ አያና ተፈናቅሎ ሻምቡ ዩኒቨርሲቲ ውስጥ ቀላል የማይባል ቁጥር የኦሮሞ ሰው የኦሮሞ አርሶ አደር የኦሮሞ ልጆች እንዳሉ በግልጽ ያውቃሉ። ይህን ስል ግን ተፈናቅሎ አሎፉሊ ወደ አማራ ክልል የተፈናቀለውን ጀስቲፋይ ለማድረግ አይደለም፣ ፋክት ስለሆነ አንዳንዴ ፋክትንም ሎጂክንም በደንብ ማንከተል ከሆነ መግባባትም ሊያስቸግረን ይችላል። እሳቸው ራሱ በስማቸው ልክ የሚያውቁት ይህ ክስተት ዛሬ ላይ ሻምቡ ካምፓስ ወለጋ ዩኒቨርሲቲ ላይ ቀላል የማይባል የኦሮሞ አርሶ አደሮች የኦሮሞ እናቶች ተፈናቅሎ ነው ያሉ። ማን አፈናቅሎ ግልጽ ነው። አንገት ቆርጦ ብረት ላይ ሲያደርግ ማን እንደነበረ ይታወቃል። ይሄ ቅርብ ጊዜ ትዝታችን ነው። ይሄንን መካድ አያስፈልግም። የስነ ስርዓት ጥያቄ አለኝ። የስነ ስርዓት ጥያቄ ሲነሳ ለነበረው መገለጫ የሚሆን ነገር ነው ያነሱት። እንደዚህ ካል አካሄድ ላስቸጋሪ ስለሚሆን ምንም የስነ ስርዓት ጉድለት ስለሌለ ቀጥሉ ዶክተር። ስለዚህ ስታነሱ ግን ሰውና ሰው ህዝብ የሚያጋጭ እንትን ላይ ትኩረት አድርጋችሁ አንሱ ስናነሳ እንደቆየ ነው። ስለዚህ አንዳንድ ነገሮችን ከእውነትም ከፋክትም ከሎጂክም አንጻር ማየት አለብን። ሰላሙን እየፈለግን የሰላሙን መንገድ ደግሞ አንፈልግም ማለቱ እኔ ብዙ አልታየኝም። ቲፒኤልኤፍ ወረራ ሲያካሄድ አሁን ጀግና ሆኖ ብረት አንስቶ ከመከላከያ ጋር አንዳንድ አባላቶች በጣም በሚያሳዝን ሁኔታ ከመከላከያ ጋር እኩል አቻ ለመቁጠር እየተሞከረው ያለው አካል ቲፒኤልኤፍ እኮ ሰሜን ሸዋ መጥቷል። ቲፒኤልኤፍ ሰሜን ሸዋ ሲደርስ እኛው የምክር ቤት አባላት የተከበረው የምክር ቤት አባላት እዚህ ውስጥ ያላችሁ አሁን ይሄ የምትቃወሙ ጭምር አስቸኳይ ጊዜ አዋጅ ያስፈልጋል ተብሎ ፕሮፖዝ ተደርጎ አስቸኳይ ጊዜ አዋጁ የቲፒኤልኤፍ ታጣቂ ኃይልና ኦሮሚያ ክልል የሚንቀሳቀሰው ታጣቂ ኃይል ሀገር ሊያፈርስ ነው፣ ስለዚህ ሀገር ስጋት ላይ ስላለች ያስፈልጋል ተብሎ አስቸኳይ ጊዜ አዋጁ ታውጆ ሰሜን ሸዋ የደረሰው ኃይል ተሰብስቦ የሚገባበት ቦታ ገብቷል። እኔ የማይገባኝ ለነሱ የሰራው ለምንድን ነው ለዚህ የማይሰራው ነው? ለምን ደብል ስታንዳርድ እንሆናለን? እኔ ነገር በደንብ አድርገን ብናይ ጥሩ ይመስለኛል። ሌላኛው የዚህ ሁሉ ጣጣ ያመጣብን እውነት ለመናገር አንድ ናሬሽን ተፈጥሯል። ላለፉት 2-3 ዓመታት በጣም የሚታወቅ የተከደናል ናሬሽን፣ በተለይ ደግሞ ሪሰንትሊ ደግሞ በጣም ኮምፓውንድ እያደረገ የመጣ የተከደናል ናሬሽን፣ ትጥቅፍቱ ተባለ ናሬሽን፣ ርስት ተጠይቅ የሚል ናሬሽን አለ። የተከደናል ናሬሽን ከሁለት ነገር ነው የሚነሳው። አንደኛው በቅርብም ሲነሳ እንደነበረው በቅርብም በሰልፍ ጭምር አንዳንዱ መሪው ጭምር እስላም መስሎ ሸወደን እስከ ማለት ድረስ የደረሱ የነሱን ጭምር የሚያራግቡ አካላቶች ነበሩ። አስኢፍ የሀገሪቱ 45% 50% ሙስሊም መሆን ቤተ መንግስት መግባትን እንደሚያስከለክል ነገር እስላም መስሎ ሸወደን የሚል የተከደናል የፖለቲካ ናሬሽን ነበር። አዋጁ ላይ ትኩረት አድርጎ ስለዚህ ወደ ላጠቃለው ስለዚህ ናሬሽን መስተካከል አለበት። ሁለተኛው ናሬሽን የርስት ናሬሽን ነው።
እና በአጠቃላይ ለቲፒኤልኤፍ ታጣቂ ኃይል የሰራ አስቸኳይ ጊዜ አዋጅ ኦሮሚያ ክልል ለሚታጠቅ ለሄዶ ለአስቸኳይ ጊዜ አዋጅ የሰራው አስቸኳይ ጊዜ አዋጅ ለዚህ ለምንድን ነው የማይሰራው? ችግር ካለ ህግና ስርዓት ያስፈልገናል። የመንግስት መዋቅር ያስፈልገናል። ወረዳ፣ ዞን፣ ክልል ምክር ቤት ፕሬዝዳንት ያስፈልገናል። ይሄ አካል እኮ የክልሉን ዋና ከተማ ተቆጣጥሮ 6 ዋና ከተማዎችን ተቆጣጥሮ 4 ኪሎ ገብቼ ይሄ መንግስት ካልናድኩ እያለ ከዚህ የበለጠ የት እንነጋገርሽ? በምን ነው የምንነጋገረው? ለመነጋገር ስርዓት አያስፈልግም? ህግ አያስፈልግም? የፈለገው ጥያቄ ሊሆን ይችላል። እኔ ፐርሰናል ችግር እኔ እንደግሌ የፈለገው ጥያቄ ግን ለመነጋገር በሀገራዊ ምክር ኮሚሽን ሊሆን ይችላል፣ በሌላ ሞዳሊቲ ሊሆን ይችላል። ህግና ስርዓት ሊከበር ይገባል። ህግና ስርዓት የተከበረው በተለይ ደግሞ አሁን አንዳንድ ሎጂክም የተነሳ ሰላም እየመጣ ነው፣ አንጻራዊ ሰላም እየመጣ ነው የተባለው ያ አንጻራዊ ሰላም የመጣ ወይ በመንዙማ ወይ በስክስታ ወይም ደግሞ በመዝሙር አይደለም። ህግ ተከብሮ ነው የመጣውና ይሄን ደግፈን ይሄን አዋጅ ተቀብለን የሚመጡ ጥያቄዎች ካሉ ማንኛውም የታጠቀውም ያልታጠቀውም ያለውን ኮንሰርን ቁጭ ብለን ተነጋግረን ይሄን ችግር በፈተና ሀገራችንን ወደፊት ብናረግ ሀገር ይዘን በጦርነት ያለፈች ሀገር ይዘን ሌላ ለጦርነቱ ደግሞ ሌላ ጀስቲፊኬሽን ከምንፈልግ ውስጥ እያወቅን ፈንዳመንታሊ የጎጃም ገበሬና የኦሮሚያ ገበሬ ጥያቄው ፈንዳመንታሊ እየታወቀ የኢትዮጵያ ህዝቦች ጥያቄ ፈንዳመንታሊ እየታወቀ ለምን በእነዚህ ነገር ላይ በማይመስል ነገር ላይ ሌላ ጀስቲፋይ ለማድረግ ከመሞከር ምን ያደርግልናል? ቀጥታ ወደ ሙሉ ሰላም ሂደን ይህን አዋጅ ተቀብለን አጽድቀን ችግሮች፣ ንግግሮች፣ ማንኛውም ኮንሰርኖች ካሉ ደግሞ መንግስትም ሌሎች አካላቶችም ቁጭ ብለን ተነጋግረን በምክክር ኮሚሽኑ በኩል ላይ ችግሮቻችን እየፈታን ብንሄድ አይሻልም ወይ? አሁን ላይ ብሔር ላይ ትኩረት ያደረገ ሃይማኖት ላይ ትኩረት ያደረገ መዘርዘር ይችላል ነው ያው ባለፈው አማራ ክልል የተፈጠረውን ነገር ኢን ዲቴልስ በሃይማኖት በሁሉም ማለት ነው። ስለዚህ ይሄን ትተን ወደ ሰላሙ ሄደን በሰላም ሀገራችንን ብናሳድጋት የሚል ሐሳብ ለመስጠት ነውና በአጠቃላይ የሰላሙ መንገድ ሰላሙን ከፈለግን የሰላሙ መንገድ ግን እምቢ ማለት የለብንም። አንዱ ላይ የሰራው የአስቸኳይ ጊዜ አዋጅ ሌላኛው ላይ የማይሰራ የአስቸኳይ ጊዜ አዋጅ ምክንያት አይኖርም። ያው ሁሉም የኢትዮጵያ ልጆች ናቸው። ኢትዮጵያ ውስጥ ያሉ ማንኛውም 200,000 የሆነም ባለ 50 ሚሊዮኖች ነን ባዮችም ሁሉም ኢትዮጵያውያን ናቸው። ስለዚህ ይሄን ተቀብለው ወደ ሰላሙ ብንሄድና ይሄን አዋጅ ብናጸድቅ የሚለውን ሐሳብ ለመስጠት ነው። አመሰግናለሁ።